ሰላም የተወደዳችሁና የተከበራችሁ የአየለች ኩምሳ ዩቱብ ፋሚሊ በሙሉ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ክብር ለእግዚአብሔር ይሁን። እኔ ጋር ሁሉ ሰላም ነው። ዛሬ ለየት ባለ ቪዲዮ መጥቻለሁ። በእንደዚህ አይነት ቪዲዮ መጥቻ አላቅም። ብዙ ጊዜ በእግዚአብሔር ቃል ላይ የተመሰረተ ቪዲዮ ነው የምሰራው። ዛሬ ደግሞ ምናልባት ትማሩበታላችሁ፣ ይጠቅማችኋል ያልኩትን ከራሴ ህይወት ተነስቼ አንዳንድ ነገር ልላችሁ ወዳለሁ። በተለይ ስደት ዓለም ላይ ያለነው እህቶቻችን ትረዳላችሁ፣ ትማሩበታላችሁ የሚለው ነው ወደ እናንተ ይዤ የመጣሁት። ቪዲዮን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። ስለምታደርጉት ነገር ሁሉ ጌታ ኢየሱስ ይባርካችሁ። እኔ ከዚህ በፊት ቤይሩት 4 ዓመት ሰርቻለሁ ማለት ነው እና ያለሁት አሁን ሳውዲ ነው። የመጣሁትም ቅርብ ጊዜ ነው። 1-6 ወር እንደዛ አካባቢ ነው የሆነኝ ያለው ማለት ነው እና ከዚህ በፊት 4 ዓመት ቤይሩት በሚኖርበት ሰዓት ያው እንግዲህ ሁላችሁም እንደምታውቁት የቤይሩት ደሞዝ በጣም ዝቅተኛ፣ ከአረብ ሀገር ዝቅተኛ ደሞዝ የምትከፍለው ቤይሩት ናት። ሆኖም ግን እኔ እንደ ሰው በእውነት 2 ዓመት እስኪ ጨርስ ድረስ ስልክ አልነበረኝም። ሴትዮዋ ስልክ እንዲይዝ አልፈቀደችልኝም ነበረ። 2 ዓመት ሙሉ ስልክ አልነበረኝም። ቤተሰቦቼ ጋር በወር አንዴ ወይ በ15 ቀን የቤት ስልክ አለና በሱ ታስደውለኝ ነበረ። 2 ዓመት ሙሉ በቃ እንደዚሁ ነበረ። ልጅ የነበረበት ቤት ነው። በጣም ስራ ይበዛብኛል። ለ2 ለ3 የሚሰራ ስራ ነው ብቻዬን ስሰራ የነበረው ማለት ነው እና ወደ ዋናው ነጥብ ስመጣላችሁ እንደዚህ ሆኜ ያገኘሁትን ገንዘብ በብላክ ማርኬት አትልክልኝም ነበረ ሴትዮዋ ማለት ነው። ምትልክልኝ በህጋዊ ነበረ እና በህጋዊ ደግሞ ስላችሁ በወርተዙኔም ነው ምትልክልኝ እና እኔ ወደ ፈለግኩት ሰው ስምና ስልክ ቁጥር ብቻ ሰጥቼ በስምና በስልክ ቁጥር ታስገባለች። ከዛ ኮድ ይሰጣታል። ያ ኮድ ደግሞ ታመጣና ለኔ ሰጠኝ። እኔ ደግሞ ደውዬ በዚህ አይነት ኮድ ብሩን ተቀበል እላለሁ ማለት ነው እና ለዘመዴ እኔ የደረሰብኝ ምንድነው ክህደት ነው። 4 ዓመት ሰርቼ በአካውንቴ ላይ ያገኘሁት ብር በእውነት 17,000 ብር ነው። በአካውንቴ ላይ ያገኘሁት ብር ማለት ነው እና ለምንድን ነው ዛሬ የመጣሽ ምታወሪ ለምን ነገርሽ ምትሉ ከሆነ ምናልባት ብዙ አመት እንደኔ ሰርታችሁ ደክማችሁ ብራችሁ የተበላ በቤተሰብ በጓደኛ የተበላ ሰዎች ተስፋ የቆረጣችሁ ከኔ እንድትማሩ ነው እና እኔ የ4 ዓመት ደሞዜን የ4 ዓመት ላቤን ያም 3-4 ሰራተኛ በሚሰራበት ቤት እኔ አንድ ሆኜ ስሰራ የነበርኩትን እንደዛ ደክሜ ወደ ሀገሬ ስገባ 17,000 ብር አካውንቴ ላይ ሲኖር በእኔ ቦታ ምን ታረጉ ነበር? በእውነት እኔ እዛ ጊዜ ብዙ ነገር አሰብኩኝ። በቃ ብዙ ነገር አሰብኩኝ። ነገር ግን ትዕግስት ምን ያህል ዋጋ እንዳለው ተምሬያለሁ። ምን ያህል ማለት ነው እና በጣም በቃ ከፋኝ። በጣም አለቀስኩኝ። በጣም ተስፋ ቆረጥኩኝ። በስደት ዓለም ላይ ፈተናዎቹን ያየሁት አይበቃም ወይ ዛሬ ደግሞ ገና መጥቼ በሀገሬ እንዴት እፈተናለሁ በማለት እና የገዛ ዘመዴ እንደዚህ ሲያደርገኝ ገባችሁ። እኔ በሱ ስም እና ስልክ ቁጥር ልኬ እሱ አውጥቶ ወደ አካውንቴ እንዲያስገባልኝ ነው። ለቤተሰብ ይሄን አልስጥ ካልኩት ለቤተሰብ ይሄን አልሰጥቶ የቀረውን ወደ አካውንቴ እንዲያስገባልኝ ነው። እኔ ቀጥታ ወደ አካውንቴ ማስገባት አልችልም ነበር። ገባችሁ። ብላክ ማርኬት ብጠቀም ኖሮ ቀጥታ ወደ አካውንት ያስገባ ነበር። ነገር ግን ሴትዮዋዬ ፍቃደኛ ስላልነበረች ብላክ ማርኬት መጠቀም አልቻልኩም እና እንደዛ ሆኖ ግን በቃ 17,000 ብር ነው አካውንቴ ላይ ያገኘሁት። በዛን ሰዓት ህገወጥ መሬት የተገዛ ነበረ። እሱን አለኝ የሚለው በቃ ያ ህገወጥ መሬት እና 17,000 ብር አካውንቴ ላይ የነበረው ነው ማለት ነው እና በቃ ህይወት ይቀጥላል አይደል? እዛን ጊዜ የነበረው ነገሮች ሁሉ አልፎ ዛሬ ደግሞ እግዚአብሔር ይመስገን የተሻለ ሰው ሆኜ እንደገና ደግሞ እግዚአብሔር እድልን ሰጥቶኝ ተመልሼ ደግሞ ዛሬ
ወደ ሳውዲ ከ5 ዓመት በኋላ ተመልሼ መጥቼ እየሰራው ነው ያለሁት ማለት ነው። እና ለምንድን ነው ዛሬ ይሄንን የነገርኳችሁ? የሳውዲ ሙቀት በጣም እንደምታዩት ይሄው ያላበኝ ነው፣ በጣም ይሞቃል። እና ብዙ አመት ሰርታችሁ በዘመድ በቤተሰብ በወንድም በአባት የተካዳችሁ እርምጃ ህይወታችሁ ላይ አትውሰዱ፣ ራሳችሁ ላይ እርምጃ አትውሰዱ። ብር ቢሄድ ይመጣል። እናንተ ከሄዳችሁ ግን መመለሻ ስለሌለ ራሳችሁ የምታጠፉት። በእውነት እኔ እዛን ጊዜ ብዙ ነገር ሞክራለሁ ለመክሰስ ራሱ። ለምን የተላከበት ደረሰኝ እጄ ላይ ነበረ እና ለመክሰስ ለማሳሰር ራሱ ሞክራለሁ። ነገር ግን በቃ ብር አይደል፣ ብር ይሄዳል ይመጣል። ዋና ጤና ነው፣ ዋና ሰላም ነው። ምንም አልሆንኩም እኔ እዛን ጊዜ ራሴ ላይ እርምጃ ቢወስድ ኖሮ ያኔ ቤተሰቦቼ ረስቶኛል፣ ዘመድ አዝማዶቼ ረስቶኛል። ማንም 5 ዓመት አልፎ ሆኗል ማለት ነው ይሄ ታሪክ። ስለዚህ ራሳችን ነው የምንጎዳው። ቾክለን ህይወታችን ላይ የምንወስደው እርምጃ ህይወታችን የምናጠፋው። በእውነት ብሩን እንዴት እንደምናመጣው የሰራ ሰው፣ አረብ ሀገር ያለ ሰው ብቻ ነው የሚያውቀው። አገር ቤት ያለው ሰው ዘመድ አዝማድ፣ ቤተሰብ፣ ወንድም፣ እህት፣ ባል አይረዳም እንዴት እንደምናገኝ። ነገር ግን እንደዛም ለፍተን አምጥተን ተካድን አይደል? በቃ ብር ነው ጦሳችን፣ ጥንቡሳሳችን ይዞ ይሄድ። እኛ ካለን እንደገና ዛሬ ሀብለን ብንጀምር የተሻለ ሰው መሆን እንችላለን። እኔ የ4 ዓመት ድካም ረስቼ እንደ አዲስ ነው የጀመርኩት። 5 ዓመት ኢትዮጵያ ቁጭ ብዬ ከ5 ዓመት በኋላ ነው አሁን ተመልሼ ወደ ስደት የመጣሁት ማለት ነው። እና ሰውን አትመኑ፣ ሰውን አትመኑ፣ ግን ተስፋ አትቁረጡ። በእግዚአብሔር ላይ ተስፋ አትቁረጡ። እንደገና እግዚአብሔር ትናንትና የሰጣችሁ እግዚአብሔር ዛሬም እንደገና ይሰጣችኋል። ዛሬም እንደገና አዲስ ነገርን በህይወታችሁ ላይ እግዚአብሔር አምላክ ያደርጋል። ተስፋ አትቁረጡ፣ ሰውን አትመኑ። እኔ አምኜ ነው የተካርኩት፣ አምኜ ነው የተበላሁት፣ የገዛ ዘመዴ የገዛ ቤተሰቤ ማለት ነው። ስለዚህ ማንንም አትመኑ። አሁን በስደት ዓለም ላይ ያላችሁ እህቶቼ በቃ ብትችሉ በእውነት ዘመድ ጋር ብር አታስቀምጡ። እኔ ለምን ትምህርት ወስጃለሁ፣ ካለፈ ጊዜ ትምህርት ስለወሰድኩኝ አሁን በጣም እየተጠናቀቅኩኝ ነው። በቃ መርዳት ያለብኝ ቤተሰቦችን እረዳለሁ፣ ማስቀመጥ ያለብኝን አስቀምጣለሁ። በጣም እየተጠናቀቅኩ ነው። ለምን አምኜ ስለተካርኩ፣ ልቤ ስለተሰበረ፣ የ4 ዓመት ልፋቴን ስላጣው ማለት ነው። ስለዚህ ዛሬ ያ ነገር ትምህርት ሆኖኛል ማለት ነው። ስለዚህ ሰውን የምታምኑ እህቶቼ ካም በኋላ እምነታችሁን በእግዚአብሔር ላይ እንጂ በሰው ላይ አታድርጉ። ብትችሉ አካውንት ካላችሁ በራሳችሁ አካውንት ብራችሁን አስቀምጡ ለማለት ይሄና እንደ ምክር ለመናገር ነው የመጣሁት። ይሄ በራሴ ህይወት ላይ የደረሰ ነው። አውቃለሁ እንደዚህ አይነት ቪዲዮ ሰርቼ አላቅም። ብዙ ጊዜ በእግዚአብሔር ቃል ላይ የተመሰረተ ቪዲዮ ነው ወደ እናንተ ይዤ የምመጣው። ነገር ግን ትማሩበታላችሁ ስላልኩ ከራሴ ህይወቴ ላይ የደረሰ ነገር ስለሆነ ነው ዛሬ ወደ እናንተ ያመጣሁት። ስለተከታተላችሁን ያመሰግናለሁ። ቪዲዮን ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ጌታ ኢየሱስ ስለምታደርጉት ነገር ሁሉ ጌታ ኢየሱስ ይባርካችሁ። በሌላ ቀን በእግዚአብሔር ቃል በሌላ ቪዲዮ እንገናኛለን። ተባረኩ።